ጥሎ የማይሄድ እግዚአብሔር ብቻ ነው። እግዚአብሔር ግን ከልጆቹ ቢጠፉም ቢበድሉም ቢያንሱም ቢያድጉም እግዚአብሔር ሰው በተለወጠ ቁጥር የማይለወጥ ነው። ባህሪው አይለወጥም። የሰው የኃጢአት ብዛት የእግዚአብሔርን ቸርነት አይለውጥም። በዓለም ሁሉ ያለ የኃጢአት ብዛት የእግዚአብሔርን አንዷን የቸርነት ጠብታውን አያክልም። የእግዚአብሔር ፍቅር በሰው ልብ ተተክላ የምትኖር ከምድር እስከ ሰማይ የተዘረጋች ምንም የሚያናውጻት የሌለ ጽኑ ዛፍ ናት። ሰው ሲያልቅ የሚቀረን የመጨረሻ ገንዘባችን እግዚአብሔር ነው። የበላም በልቶ ይሄዳል፣ የጠጣም ጠጥቶ ይሄዳል፣ ያመሰገነም አመስግኖ ይሄዳል። ሁሉም ይሄዳል። መልክም ጥሎ ይሄዳል፣ ጤናም ጥሎ ይሄዳል፣ ሀብትም ጥሎ ይሄዳል፣ ሹመትም ጥሎ ይሄዳል። ጥሎ የማይሄድ እግዚአብሔር ብቻ ነው።